ቀስ እያለ እየጋለ ነው የሚኖር የኔ ድምፅ ጌታ የተባረከ ይሁን። ቅድም እግዚአብሔር ሰው መሐሪ እየተናገረ ነበረ። የተዘጋጀውበት ርዕስ ሌላ ነው፣ ግን መንገድ ላይ እየመጣው ያለ በጣም ይሟገት ነበር ከውስጤ ጋር። የእግዚአብሔር መንፈስ ርዕስ እንድቀይር እያስገደደኝ ነበር እና በምክንያት ሊያስቀይረኝ እንደወደደ ተስፋ አደርጋለሁ። የእግዚአብሔር መንፈስ ይናገራል። አሜን። እስቲ እግዚአብሔር እንደሚናገር የሚያምን ሰው ጌታ የተባረከ ይሁን። እንጸልያለን። ለቃ ዝም ብሎ መጥቶ መመለስ እንዳይሆንብን እግዚአብሔር የሚናገር አምላክ ስለሆነ እግዚአብሔር ቸር አምላክ ስለሆነ እንደ እግዚአብሔር ያለ ማንም የለም። አሜን። ትንሽ ደቂቃ እንጸልይ። ቬሎቬስ ኢናሃሎቬንቲያኖስ ላብሬኒካ ሞንታልቬኒያኖስ። ክብር ለአምላካችን ይሆን። ክብር ለአምላካችን ይሆን። ክብር ለአምላካችን ይሆን። ክብር ለአምላካችን ይሆን። ክብር ለወደደን ይሆን። ክብር ላከበረን ይሆን። ክብር ለተጠነቀቀልን ይሆን። አሜን። ኢላቬኒያ ኮፕራናስ ለቤኒ ክሌቬጂኒያ ሎቬኒያ ካባርዳኑማስ ሉፕራ ካማሃሊቬኒያስ ኢላ ፕራኖማንታ ዳቪናስ ለገዲያ ላቬኒያ ክሮቦስ ኢላ ፕራናማንዶ ቫኒያስ። የእግዚአብሔር ህልውና አለ። የእግዚአብሔር ህልውና አለ። የእግዚአብሔር ህልውና አለ። የእግዚአብሔር መንፈስ አለ። ጌታ በኢየሱስ ስም ጸልዩ። እግዚአብሔር አባት ሆይ ስለ ሁሉ እናመሰግንሃለን። በጌታ በኢየሱስ ክርስቶስ ስም ጸልይ። አሜን። ጌታ የተባረከ ይሁን። በጣም ደስ ብሎኛል በመካከላችሁ ስላለው የእግዚአብሔር ቃል በጣም የምሽት ፕሮግራም አስቸጋሪ ስለሆነ አንዳንዶቻችሁ ራቅ ያለ ስፍራ ትሄዳላችሁ ብዬ ስለማስብ በጣም አጠር አድርጌ የእግዚአብሔርን ሐሳብ አካፍልና እንጸልያለን። እና መጽሐፍ ቅዱስ ላይ እንግዲህ እዚህ ከመጣሁ በኋላ በጣም ውስጤን የሞገተኝ አንድ ቃል አለ። ይሄ ቃል የሚገኘው መዝሙር ምዕራፍ 29 ከቁጥር 1 ጀምሮ ያለ ሐሳብ ነው። እሱን በማንበብ እጀምርና የእግዚአብሔርን ሐሳብ አካፍላችኋለሁ። እንደዚህ ይላል። ገና ሲጀምር ከድንኳን በመውጣት ጊዜ የዳዊት መዝሙር ይላል። የአምላክ ልጆች ሆይ ለእግዚአብሔር አምጡ፣ ክብርና ምስጋና ለእግዚአብሔር አምጡ፣ የስሙንም ክብር ለእግዚአብሔር አምጡ፣ በቅድስናው ስፍራ ለእግዚአብሔር ስገዱ። የእግዚአብሔር ድምፅ በውኆች ላይ ነው፣ የክብር አምላክ አንጎዳጎደ። እግዚአብሔር በብዙዎች ላይ የእግዚአብሔር ድምፅ በኃይል ነው። የእግዚአብሔር ድምፅ በታላቅ ክብር ነው። የእግዚአብሔር ድምፅ ዝግባን ይሰብራል። እግዚአብሔር የሊባኖስን ዝግባ ይቀጠቅጣል። እንደ ጥጃ ሊባኖስ አንድ ቀን እንዳለው አውሬ ልጅ ስርዮንን ያዘልላቸዋል። የእግዚአብሔር ድምፅ የእሳቱን ነበልባል ይቆርጣል። ቁጥር 8 ላይ የእግዚአብሔር ድምፅ ምድረ በዳውን ያናውጣል። እግዚአብሔር የቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎችንም ይገልጣል። ሁሉም በመቅደሱ ምስጋና ይላል ካለ በኋላ ቁጥር 10 ላይ እግዚአብሔር የጥፋትን ውሃን ሰብስቧል። እግዚአብሔር ለዘላለም ንጉሥ ሆኖ ይቀመጣል። እግዚአብሔር ለሕዝቡ ኃይልን ይሰጣል። እግዚአብሔር ሕዝቡን በሰላም ምን ይላል? ይባርካል። ጌታ የተባረከ ይሁን። አብዛኛው ትርጉም ላይ እንደውም ይሄን ስፍራ ላይ ሲናገር ርዕስ ሰጥቶ ይናገራል እና ርዕሱ ምን ብሎ ይናገራል? ለማዕበሉ ጌታ የቀረበ ውዳሴ ብሎ መጽሐፍ ቅዱስ ይናገራል። እና የሚያስደንቅ የሆነ ርዕስ ሰጥቶ ነው መጽሐፍ ቅዱስ በዛኛው ትርጉም ላይ ከያዛችሁ ግልጽ የሆነ ሐሳብ ስለሆነ ለማዕበሉ ጌታ የቀረበ ውዳሴ ብሎ የእግዚአብሔር ቃል ገና ርዕስ ሰጥቶ ይናገራል። እና እዚህ ስፍራ ላይ እንግዲህ የምታውቁት ዳዊት እንዴት እግዚአብሔር እንዳከበረው እንዴት እግዚአብሔር እንደተጠቀመበት ሁላችንም እናውቃለን። እግዚአብሔር ዳዊትን ሲመርጠው እግዚአብሔር ወደ ራሱ ሲያቀርበው በምድረ በዳ በነበረበት ጊዜ የአባቱን በጎችን በሚጠብቅበት ሰዓት ነው እግዚአብሔር ወደ ዳዊት
አጀንዳውን የመጣው እና ወደ ዳዊት ሲመጣ ዳዊት ጭራሽ የመንገስ ጭራሽ የእግዚአብሔርን ፕሮግራም የማስቀጠል አጀንዳ አልነበረውም። ዳዊት እና ምንም አይነት አጀንዳ አልነበረውም። አንድና አንድ አጀንዳ ነበረው። የአባቱን በጎችና ፍየሎችን ምን ማለት የመጠበቅ አጀንዳ ነበረው። እግዚአብሔር ግን ወደ ዳዊት ሲመጣ አጀንዳውን አስቀየረው። አሜን። ዛሬ ተባረከ ይሁን። እግዚአብሔር አጀንዳዎቻችሁን ያስቀይራችሁ። አሜን አሜን ይባላል። አሜን። እግዚአብሔር አጀንዳዎቻችሁን ያስቀይራችሁ። አሜን። ጭራሽ አንድ ቀን ንጉሥ ሆናለሁ፣ አንድ ቀን ይሄንን የእስራኤል ሕዝብን እመራለሁ ብሎ አስቦ የማያውቅ ዳዊት የእስራኤል ንጉሥ እንዲሆን ሰማይ ምን አለው? አጨው እና ሲያጨው ምድረ በዳ ውስጥ ነው። ሲያጨው በግ እየሸተተ ነው እግዚአብሔር የመረጠው። ሰዎች አይፈልጉትም፣ ሰዎች አይቀርቡትም። ሰዎች እዚህ ግባ የማይሉትን ብላቴና ሰማይ ግን ዕውቅና ሰጥቶታል። አሜን። ጌታ የተባረከ ይሁን። አሜን። እና ትዝ ይላችኋል አባቱ እንደውም ሳሙኤል ከመቶ ሊቀባቸው ባሰበ ጊዜ ልጆችን አሰልፎ ይሞክራል። ሲሞክር የእግዚአብሔር መንፈስ እለፍ ይለዋል። አሁንም ያልፋል፣ አሁንም ያልፋል፣ አሁንም ያልፋል። ጨረሳቸው ልጆቹን ጠቅላላ። ከዛ ሌላ ልጅ አለ ወይ ብሎ ሳሙኤል ሲጠይቀው አለ አንድ ብላቴና። አያት አለ አንድ ብላቴና። ኢብን አባቱ እንኳን ትኩረት የማይሰጠው አንድ ብላቴና አለ በምድረ በዳ። አንድ ማንም እዚህ ግባ የማይለው ጩጬ ልጅ አለ እና ጎረምሳ የሚሸት አንድ ብላቴና አለ። ሰማይ ግን ዕውቅና ሰጥቶታል። አሜን ሃሌሉያ አሜን። ሰማይ ዕውቅና ሰጥቶኛል። ሰማይ ዕውቅና ሰጥቶኛል። ሰው ዕውቅና ሰጣችሁ፣ ሰማይ ግን ዕውቅና ሰጥቷችኋል። አሜን። ሰማይ ግን ዕውቅና ሰጥቷችኋል። አሜን። ሰማይ ግን ዕውቅና ሰጥቷችኋል። አሜን። ሰማይ ግን ይጠነቀቅላችኋል። አሜን። ሰማይ ግን ይጋርዳችኋል። አሜን ሃሌሉያ አሜን። ታውቃላችሁ በብሉይ ኪዳን 3 አይነት ሰዎች አሉ። የመጀመሪያው ነገስታቶች ናቸው። ሁለተኛዎች ደግሞ ካህናቶች ናቸው። ነቢያቶች ሶስተኞች ናቸው። እና እግዚአብሔር ስፔሲፊክ የሆነ አጀንዳውን ሊያሳካ ሲፈልግ የእግዚአብሔር መንፈስ ይመጣና እነዚህ ሰዎች ላይ ያርፋል። ስለዚህ መልእክቱን ወይም ደግሞ አጀንዳው እግዚአብሔር መንፈስ ቅዱስ ይፈጥራል። በብሉይ ኪዳን በአዲስ ኪዳን እንደዚህ አይደለም። ለሁላችን መንፈስ ቅዱስ ምን ብሎናል? ተሰጥቶናል። እና ከተሰጣቸው ሰዎች መካከል አንዱ የሚጠቀምባቸው እንግዲህ ዳዊት ነው። እና እዚህ ስፍራ ላይ ሲናገር መጀመሪያ ላይ ነው ቁጥር 1 ላይ እንደዚህ ይላል፣ የአምላክ ልጆች ሆይ ለእግዚአብሔር አምጡ። ከዛ ክብርና ምስጋና ለእግዚአብሔር አምጡ የሚል የመጀመሪያ ቁጥር እንመለከታለን። እና ይህን ቁጥር እንግዲህ ከመናገሩ በፊት ዳዊት ያልፍበት የነበረበት በጣም አጣብቂኝ የሆነ ህይወት ጉዳይ አለ። እንደውም አንዳንድ ሰዎች ሲናገሩ ህዝቡ ሁሉ ጥያቄውን ሁሉ ሰብስቦ ወደ ዳዊት ሲመጣ ዳዊት ደግሞ ያው ንጉሥ ነው። ሰብስቦ ወደ ቤተ መቅደስ ገብቶ የሆነ ነገር ለማድረግ በሚያስብበት ጊዜ የእግዚአብሔር ሕልውና በዳዊት ላይ ሲመጣ የህዝቡ ጥያቄ ለእግዚአብሔር መጠየቅ ትቶ የእግዚአብሔር ሕልውና ተቆጣጥሮት ጥያቄውን መናገር እስኪያቀተው ድረስ የእግዚአብሔር ሕልውና ከበበው። ከበበው የእግዚአብሔር ሕልውና ከበበው የእግዚአብሔር መንፈስ። ከዛ ምንም አይነት ጥያቄ መጠየቅ አቃተው። አንዳንድ አጋጥሟቸው አይቀልስ በጣም ጾም ጸሎት ይዙና በእግዚአብሔር ፊትማ ቁጥር 1 ቁጥር 2 ቁጥር 3 የምናዘዘው ነገር አለ። እግዚአብሔር ይሄን ነገር ካላደረገልኝማ ብላችሁ ጾም ጸሎት ገብታችሁ እኔም ማቀው አንድ ጓደኛ አለ እግዚአብሔር እስከ ሰኔ 30 ካልፈረደልኝ ባክ አደርጋለሁ አለ። የብርህን ነው አልኩት። የብርህን ነው ስለው አው ባክ አደርጋለሁ ሚስቱን ባክ አደርጋለሁ አለ። ከዛ አሁንም በነገራቸው የዛኛው ዓመት ሰኔ 30 ነው። አሁን ከባድ የእግዚአብሔር መንፈስ ወርዶበት ማገልገል ጀመረ። የእግዚአብሔር መንፈስ ይምጣ እንጂ የእግዚአብሔር ሕልውና ይምጣ እንጂ አንዳንዴ
ጥያቄዎቻችን እንኳን ባይመለሱ አይደል አጀንዳዎቻችን ባይመለሱ ሲጀመር እግዚአብሔር የኛን አጀንዳዎችን የመመለስ ፕሮግራም የለው። አሜን ይባላል። አሜን ይባላል። እግዚአብሔር ግዴታ የለበትም። እግዚአብሔር ምንም ግዴታ የለበትም። የኛን 1 ነጥብ የኛን 2 ነጥብ የመመለስ ፍላጎትን አጀንዳው ማለት ነው። የእግዚአብሔር አጀንዳ የራሱን አጀንዳ በክርስቶስ ኢየሱስ በእኛ የመፈጸም አጀንዳ ነው። አሜን። የእግዚአብሔር አጀንዳ የሰማይ ፕሮግራም በእግዚአብሔር ዘንድ ያለው የእግዚአብሔር ሙቀት የእግዚአብሔር የልቡ ትርታን በክርስቶስ ኢየሱስ በእኛ የመፈጸም አጀንዳ ያለው እግዚአብሔር። አሜን። ዳዊት እንደዛ ነው የሆነው። ለመጠየቅ ገብቶ መጠየቅ አቃተ። ለመጸለይ ገብታችሁ ጸሎት አቅቷችሁ ያውቃል? እኔ ጸሎት አቅቶኝ ያውቃል። ጌታው እንደዚህ እንዲያደርግልኝ እፈልጋለሁ ብዬ ገብቼ ውስጤ በምስጋና ተሞልቶ አሜን ውስጤ እግዚአብሔር በመባረክ እግዚአብሔር ያደረገልኝን ነገር በማሰብ ውስጤ ይሞላል። ና በቅርቡ እንደዛ ጥያቄ ነበር። ለክ እንደ ዕንባቆም እግዚአብሔር ምንድነው ፕሮግራም ምንድነው ሐሳብ ብዬ ለመጠየቅ ታስብ እግዚአብሔር በጣም ደስ የሚል አምላክ አሜን። ከዛላ ነካ አረገና በመንፈሱ የዛሬ 17 ዓመት በህይወት ላይ ያደረገውን ነገር አስታውሰ። የዛሬ 17 ዓመት ምናምን እኔ ጌታ ኢየሱስ ክርስቶስ እንደግል አዳኝ አድርጌ የተቀበልኩበት ታይም እና ከተቀበልኩኝ በኋላ እግዚአብሔር ምን አይነት ታሪክን እንዳደረገ በህይወት አሳየኝ። የኔ ጓደኞች በዚህ እድሜያቸው በጣም ብዙ ነገር ውስጥ የሚያልፉ ሰዎች ናቸው። አንዳንዶቹ የሚያጠሱ ናቸው፣ አንዳንዶቹ የሚጠጡ ናቸው። በብዙ ነገር የተጠላለፉ ወንዶችና ሴቶች አሉ። በኔ ባደግኩበት ሰፈር ለካስ እግዚአብሔር ጌታ ኢየሱስ ከመቀበሬ በፊት ለካስ እግዚአብሔር ዛሬ ላይ ቆሞ ሰኞ ላይ የሚሆነው ነገር ያውቃል። አሜን። እግዚአብሔር ለካስ የዛሬ 17 ዓመት ላይ ቆሞ በዚህ ሰዓት እግዚአብሔር ራሱን እንደማገለግለው ያውቃል። አሜን። ሉዓላዊ አምላክ ስለሆነ አሜን። ሁሉን አዋቂ ስለሆነ አሜን። ሁሉን የሚችል አምላክ ስለሆነ አሜን። ከዛላ በቃ ማመስገን ነፍስም አልቀረልኝ ወደ ማመስገን ትቼዋለሁ። ጌታ ሆይ ነገሩ ባይመለስ ነገሩ ባይሆን እግዚአብሔር አሜን። እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር አይለወጥም። እግዚአብሔር አይለወጥም። ከዛ ላይ እንደዚህ ይላል የስሙን ክብር ለእግዚአብሔር አምጡ ይልና በቅድስና ስፍራ ለእግዚአብሔር ምን በሉ ስገዱ። ከዛ ልክ ማመስገን ዳዊት ሲጀምር ህዝቡ ማመስገን ሲጀምር የእግዚአብሔር ድምፅ መጣ። አሜን። ሰይጣን እኔ ሁሌ ይናገራለሁ ባገኘሁት አጋጣሚ በነገራችሁ ላይ ሰማይ ድምፁን የሚከለክላችሁ ማመስገን ስታቆሙ ነው። ሰማይ የሆነ ነገር የሚከለክላችሁ ማመስገን ስታቆሙ ነው። ልክ ዳዊት ወደ ማመስገን ሲገባ ሰማይ ድምፁን ሰጠ። እና እነዚህ ሰዎች ምን አይነት ችግር ውስጥ ነው እያሳለፉ ያሉት ብላችሁ ስታጠሩ ቢያንስ 3 መሰረታዊ ችግር አለባቸው። የመጀመሪያ በጣም ጠንካራ የሆነ ነገር ውስጥ እያለፉ ነው ሰዎች። ሁለተኛ በጣም እንደ እሳት የሚለበልብ ነገር እያሳለፉ ነው። ሶስተኛው በምንም ጉዳይ ሊቆረጥ የማይችል ነገር እያሳለፉ ነው። እነዚህ ላይ የእግዚአብሔር ድምፅ ውሃችሁ ላይ የክብር አምላክ አንጎዳጎደ ካለ በኋላ እግዚአብሔር በውኆቹ ላይ የእግዚአብሔር ድምፅ በኃያል ነው። የእግዚአብሔር ድምፅ በታላቅ ክብር ነው ይልና የእግዚአብሔር ድምፅ ዝግባን ይሰብራል። አሜን። እግዚአብሔር ድምፅ ምን ይሰብራል? ዝግባን ይሰብራል። የመጣው የእግዚአብሔር ህልውና የመጣው የእግዚአብሔር ሃሎት ጥያቄዎች እንኳን ቢኖሩ
ጥያቄዎች እያሉ የመጣው የእግዚአብሔር ሀሎት የሊባኖስን ዝግባ ይሰብራል ይላል። አሜን። ታውቃላችሁ የሊባኖስ ዝግባ በፍጹም ሊሰበር የማይችል ዝግባ ነው። ከዝግባዎቹ ሁሉ በላይ ዝግባ የሊባኖስ ዝግባ ነው። ልክ የእግዚአብሔር መንፈስ ሲመጣ፣ ልክ የእግዚአብሔር ድምፅ ሲመጣ ሊሰበር የማይችለው ዝግባ ለዛውም የሊባኖስን ዝግባ ምን ይላል? ይሰብራል ይላል። አሜን። እግዚአብሔር እንደዚህ ያደርግላችሁ። አሜን። አሜን። እስኪ ስንቶቻችሁ ሊሲሄድ የኔ ነገር በጣም አንዳንድ ሰዎች ታውቃላችሁ ኤክስፐርት ያደርጋል ነገሩ። የኛ ነገር በጣም ከባድ ነው። እኔ ላይ እየደረሰ ያለው ነገር ማንም ላይ ደርሶ አያውቅም ብለው ሊያብራሩ ይሞክራሉ። ዛሬ ምስራች አለኝ። አሜን። የእግዚአብሔር ድምፅ ሲመጣ አሜን ዝግባን ይሰብራል። ዝግባን ብቻ አይደለም የሊባኖስን ዝግባ ምን ይላል? ይሰብራል። ጌታ የተባረከ ይሁን። አሜን። ተባረከ። ከዛ የእግዚአብሔር ድምፅ ዝግባን ይሰብራል። የእግዚአብሔር ድምፅ የሊባኖስን ዝግባ ይቀጠቅጣል ካለ በኋላ እንደ ጥጃ ሊባኖስ አንድ ቀን እንዳለው አውሬ ልጅ ስሬውን ምን ይላል? ያዘልላቸዋል። የእግዚአብሔር ድምፅ የእሳቱን ነበልባል ይቆርጣል። ቁጥር 8 ላይ የእግዚአብሔር ድምፅ ምድረ በዳውን ምን ይላል? ያናውጣል። አሜን። አሜን ይባላል። አሜን። የእግዚአብሔር ድምፅ ምድረ በዳውን ያናውጣል። ምድረ በዳ ብቻ አይደለም፣ የቃዴስን ምድረ በዳ ምን ይላል? ያናውጣል። የቃዴስን ምድረ በዳ ሰው እኮ ምድረ በዳ ላይ ቁጭ ብሎ ተስፋ ያደርግ ማለት ነው። እንኳን ምድረ በዳ ላይ አረብ ሀገራት ያሉትን ምድረ በዳ ቀርቶ እዚህ ክልል ውስጥ ያሉ አይደል ኢትዮጵያ ውስጥ ያለ አንድ አፋር ውስጥ ጥግ ላይ ሄዳችሁ እኔ አሁን በቅርቡ የሆነ ከተማ ውስጥ ነበርኩ። ሙቀቱ 39 የሚሆን ስፍራ ነበርኩ። ማንም ተስፋ ያደረገ ከአንድ ተራራ ቀጥሎ ደቡብ ሱዳን ያለ ማንም ተስፋ ያደርግም። የሆነ ጊዜ የሆኑ ሰዎች ገብተው ምንም ነገር ማድረግ የሚችሉበት ስፍራ ነበር እና ጌታ ረድቶኝ እንግዲህ በሰላም ተመልሻለሁ። አሜን ይባላል። እንኳን እዛ ከተማ ውስጥ ምድረ በዳ ውስጥ ማንም ሰው ተስፋ ያደርግም። እንደውም ከዛ ሞመንት በኋላ ከሰዓታት በኋላ ነገሩ እንደማይቀጥል እሱም በህይወት እንደማይቀጥል እየተሰማው በሚሰማው ጊዜ ልክ እግዚአብሔር ቃል እንደሚናገር የእግዚአብሔር ድምፅ የቃዴስን ምድረ በዳ ምን ይላል? ያናውጠዋል። አሜን። የቃዴስን ምድረ በዳ ምን ይላል? ያናውጠዋል። የቃዴስ ከዛ የእግዚአብሔር ድምፅ ዋላዎችን ያጠነክራቸዋል፣ ጫካዎችን ምን ያጠነክራቸዋል ካለ በኋላ ጫካዎችን ይገልጣል። ሁሉም በመቅደስ ምስጋና ይላል። አሜን። ሁሉም በመቅደስ ምስጋና ይላል ካለ በኋላ ቁጥር 10 ላይ እግዚአብሔር የጥፋትን ውሃ ሰብስቧል። አሜን። እግዚአብሔር የጥፋትን ውሃ ሰብስቧል። እግዚአብሔር የጥፋትን ውሃ ሰብስቧል። ይሄኛው ትርጉም ላይ ምን እንደምታውቃላችሁ? እግዚአብሔር ያን ትርጉም የያዘ ሰው ማለት ምን እንደሚል ንገራችሁ። እግዚአብሔር በጎርፉ ላይ በደምሱ እግዚአብሔር በጎርፉ ላይ ዙፋኑን ዘርግቶ ምን ብሏል? ተቀምጧል። እስቲ ደግሞት እግዚአብሔር በጎርፉ ላይ ዙፋኑን ዘርግቶ ተቀምጧል። ሊትራሊ ይሄ ነው የሚለው እግዚአብሔር። ማንም ሰው በጎርፍ እየሄደ ጎርፍ ሆይ ወደምፈልገው ውሰደኝ አይደል? አረና እንደፈለገ አድርጎ እያላተመ ወደ ግራ መሄድ እንኳን ብትፈልጉ ወደ ግራ ሳይሆን ወደ ቀኝ እየወሰዳችሁ፣ ወደ ቀኝ እንኳን ለመሄድ ብትፈልጉ ወደ ቀኝ ሳትሆን ወደ ግራ እየወሰዳችሁ
እግዚአብሔር ጣልቃ ካልገባላችሁ ሰምጣችሁ ትቀራላችሁ። በጣም በሚያስደንቅ ሁኔታ እነዚህ ሰዎች እግዚአብሔር በሚያመሰግኑ ጊዜ ነው እግዚአብሔር ድምፁን ላከላቸው። አሜን ሃሌሉያ። እና ይሄ ድምፅ ምንድን ነው? እግዚአብሔር በጎርፉ ላይ ዙፋኑን ዘርግቶ ምን ብሏል? ተቀምጧል። ምን ማለት ነው? በአዲስ ትርጉም ትላላችሁ። እግዚአብሔር ችግር ብላችሁ ብታስቡት ላይ እግዚአብሔር ዙፋንን አሜን ምን ብሏል? ተቀምጧል። አሜን ከእግዚአብሔር ያመለጠ ችግር የለም። አሜን እግዚአብሔር የማያውቀው ፕሮብሌም የለንም። አሜን ሰማይ ያልተረዳው ችግር የለንም። አሜን ሰማይ ምን ብሎታል? ተቆጣጥሮታል። አሜን ኢህአዴግ እንኳን ሲገባ ትዝ ይላችኋል። አረ ደርግ ይጠቀምበት የነበረውን የራዲዮ ጣቢያ ምን ብሏል? ተቆጣጥሯል እንኳን አለ። በትክክለኛው እግዚአብሔር በጎርፉ ላይ ምን ብሏል? ዙፋኑን ዘርግቶ ምን ብሏል? ተቀምጧል። የምስራች ይሄ ነው። ዛሬ ነገር አይዶት በምን አይነት ሁኔታ ውስጥ እያለፋችሁ አላቅም። እንደ ቤተክርስቲያን፣ እንደ ግለሰብ፣ እንደ ቤተሰብ ፌስ እያደረጋችሁ ያላችሁትን ነገር አላቅም። የእግዚአብሔር ድምፅ ግን ምድረ በዳችሁን ምን ይላል? ያናውጠዋል። አሜን እግዚአብሔር እንደ ዝግባ የሆነባችሁን ነገር ይቆርጥላችኋል። አሜን በጣም ችግር ብላችሁ በምትሉበት ጉዳይ ላይ እግዚአብሔር ዙፋኑን ዘርግቶ ተቀምጧል። አሜን ዳዊት ማይታለፍ እድልን ነው ያገኘው። በዚህ ጊዜ ውስጥ የሰዎችን ነገር ለማስተጋባት ቢሞክር ዳዊት ይበላል፣ ያመልጠዋል። ትዝ ይላችኋል፣ ቀደም እየተናገረ ነበር የእግዚአብሔር ሰው ያዕቆብ በጣም ከወንድሙ ጋር በጣም ትግል የነበረበት ሰው ነው እና ታግሎ አጭበርብሮም ቢሆን የኤሳውን በረከት የኤሳውን ብኩርና በምስር ወጥ የሸወደ ከባድ የእግዚአብሔር ሰው ነው። እኔ እግዚአብሔር ሰው ነው ብለው ያዕቆብ ከባድ የሆነ የእግዚአብሔር ሰው ነው ያዕቆብ። ያጭበረበረ ከዛ ኤሳውን ደግሞ የተጭበረበረው ከአደን ሲመጣ በጣም እርቦት ነበር ይላል እግዚአብሔር ቃል። እርቦት ነበረ። ከዛ ከዚች ምግብ ብስለኝ ብሎት ነው እባክህ ስጠኝ ሲለው ብኩርናን ትሸጥኛለህ ወይ? ከዛ አቃሎት ኤሳው ምን ችግር አለ ምን ገዶኝ ብሎ ሰጠው። ብኩርናው ሸጠለት። ከዛ ታሪኩን ታውቃላችሁ። እናትየዋ በጣም ያዕቆብን ስለምትወደው አባትየው ደግሞ ኤሳውን ስለሚወደው፣ ምክንያቱም አባቶች ታውቃላችሁ ምግብ ይወዳሉ። ጌታ ይባረክ። ኤሳው እየሄደ እያደነ ምግብ ያመጣል። ያደነውን ነገር በቀላል እየሰራ አባቱ ምን ያህል ይመግባል፣ ቤተሰቡን ይመግባል። ያዕቆብ ግን ከእናቱ ጋር አብዛኛውን ጊዜ የሚያሳልፍ ሰው ነው፣ ቤት የሚውል ሰው ነው እና አብዛኛውን ጊዜ የሚወጠውጠውም ያዕቆብ ነው። እናቱ ስፔሻሊ የምትወደው ያዕቆብ ነው። እኔ በጣም እናቴ ትወደኛለች። ጌታ ይባረክ። በ7 ዓመት ሄደው ወጥ ማብሰል የጀመርኩት ጌታ ይባረክ። ቤት ውስጥ በጣም አሳልፋለሁ፣ እሰራለሁ። ስፔሻሊ በጣም ትወደኛለች። በቤተሰቡ እንደዚህ የሚወደዱ ሰዎች አሉ። ከእናት ጋር በጣም ኢንቲሜት የሆኑ ሰዎች። ያዕቆብ ከእናቱ ጋር በጣም ኢንቲሜት ነው። እናቱ ትወደዋለች። ኤሳውን ደግሞ አባትየው ስለሚያበላው ስጋ ጌታ ይባረክ፣ ስለሚያበላው ምን ስጋ። ከዛ በኋላ ግን ብኩርናውን ሸጠ። ይስሐቅ ሊሞት አካባቢ ላይ መባረክ እንዳለበት ሲገነዘብ የሆነ ነገር አምጣልኝና ልባርክ አለ። አምጣ አድልና አምጣ ልባርክ ሲለው እናትየው ሰማች። ለልጇ ለምትወደው ለያዕቆብ ምን አለችው? ነገረችው። ስለዚህ ልዩነት ስላላቸው ያዕቆብ እንግዲህ ልሙጥ ነው ሰውነቱ፣ ኤሳው ግን ጸጉር አለው። ስለዚህ ሁለት ነገር በጣም ከባድ ሆኖባቸዋል። የመጀመሪያው ምኑ ድምፁ፣ ሁለተኛው የሰውነቱ ባህሪ ከባድ ነገር ነው። እናትየዋ ግን መላ ዘይዳ አምጣ ብላ አመጣ፣ አረደ፣ አበሰለችለት። ከዛ ልብሱን
ጸጉር አደረገች፣ ሰውነቱ ጸጉር አደረገችና ወደ አባቱ ቀረበ። ከዛ ቼክ ሲያደርገው አይኑ በጣም ደካማ ስለሆነ ቼክ ሲያደርገው ጸጉሩ የኤሳው ነው፣ ሰውነቱ ይመስላል፣ ግን ድምፁ ግን ችግር አለበት። ይሄ ድምፅ ያዕቆብ ነው። ከዛ እንደዛ ብሎ እኔ ማን ነኝ? ኤሳው ነኝ ብሎ ምን አለ? ሸወደው አባቱ። ግን በነገራችሁ ላይ በረከት ይደርሳል። ሸውዳችሁ ብትባረኩ ይደርስባችኋል። አሜን በሉ። እያበረታታው ሳይሆን ያዕቆብ አጥበርብሮ የወንድሙን ብኩርና ወስዶ ከአባቱ ሸውዶ ተባርኮ ኤሳው እንደተሸወደ ባወቀ ጊዜ ምን አለ? ያዕቆብ ስለተረዳ ሸውዶ ሮጦ አመለጠ። ወደ ማን? ወደ አጎቱ ወደ ላባ ጋር